የኃጢአት ትልቅና ትንሽ የለውም። ድብና አድርጎ ነው ያለው። ሁሉም ኃጢአት እኩል አይደለም። እሺ እኔ ስረቁ፣ ዋሹ፣ ተሳደቡ እያልኩ አይደለም። ግን በሰርቁም በተዋሹም ምን ነገር ልታደርጉ ትችላላችሁ። በዚህ እድሜያችሁ ላይ በስርቆት አትፈተኑ። ስረቅ የሚል ድምፅ ጆሮአችሁ ላይ የለም። አምናለሁ። ዋሽ 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 አይላችሁ። ተሳደብ ተደባደብ እንኳን አይደለም። አድርግ ነው የሚፈትናችሁ። ይሄ ድምፅ ብቻ ነው። ቢኮዝ ሂ ኖውስ ላይፋችሁ በጠቅላላ ዲስትራክት ሆኖ ዋጋ የምትከፍሉበትና መሬት ላይ መንገድ ላይ ምን እንደሆነ አታውቁትም። እየተንከራተታችሁ የምትቀሩበት ብቸኛው ሲን ነው። ኮምፔር አይደረግም። የንክኪ ኃጢአት ያው ወጣት ስለሆናችሁ ነው። ዝሙት ሌት ሚ ቴል ዩ ዋን ሰው የዘራውን ሁሉ ያጭዳላ። እኔ ማርታን ሳገባት አንድ ስጋ ሆነናል። አሁን እኔና ማርታ ንክኪ ስለፈጠረ እና ማርታ የዘራችሁን ሁላ እኔ ያጭደዋለሁ፣ እኔ የዘራሁት ሁላ ማርታም ታጭደዋለች። አንድ ስጋ ነን። እኔ እየተደሰትኩኝ እኔ እያዘንኩኝ አትደሰትም። አብረን ነው የምናስበው። አንድ ስጋ ነን። አንድ ማለት እንደ አንድ ቦዲ ነው የምትታዩት። ከዛ በኋላ በቃ ዩ አር ዋን። ዋነስ ይፈጠራል። ዋነስ ይፈጠራል ማለት የሱም የሷ የሁለቱንም ይሄኛው አካል ያጭዳል። እንግዲህ ላይፍ ነው። ቶሎ አናገባማ ወንዶች 30 40 ዓመት ድረስ ትሄዳላችሁ አይደለም? ቶሎ 30 ምናምን በዛ ውስጥ ብዙ ንክኪ ይፈጠራል አይደለም? ይሄ ወንድ ምን እንደሆነ ያውቅም። እድሜ ዘመኑ የዚችንም ጭምር ነው የሚያጭደው። ለዛ ነው ህይወት ይከብድብናል። የኛ ወንዶች ግራ ነው የሚገባ። እንዲሁ እንከራታለን። አጥፍተን እኮ አይደለም ያጠፉትን ሁላ ግን እናጭዳለን። ለምን? አንድ ስለሆነ። ሰይጣን ሊያገኘው አይችልም። ምንም የዘራው ክፉ ዘር የለም። ደግሞ የዘራች ደግሞ ብዙ አለች። ይስብና ይጥለዋል፣ ከሷ ጋር ያስተኛዋል። 5 ሚኒት ቢበዛ 10 ሚኒት አፍተር 10 ሚኒት መስኪን የዋ ደግ የነበረው ምንም ጥፋት ያልተገኘበት ልጅ ያጭዳል። መከራ አይገባውም። የሷን ነው የሚያጭደው። አብሮ አንድ ስጋ ናቸው። ስታጭድ አብሮ ነው የሚያጭደው። ለሷ የታዘዘውም አብሮ ነው የሚካፈለው። he doesn't know anything ያጭደዋል። ግን ይህንንም ስለሚያውቅ ነው ሁላችሁም ስፔሻሊ ወንዶች እዚህ ውስጥ ሴቶች እዚህ ውስጥ የሚመጣባችሁ ብቸኛው የምንፈተንበት ብቸኛው ድምፅ ይሄኛው ድምፅ ነው። ለምን? ህይወታችንን ብቸኛ ዲስትራክት ሊያደርገው ይችላል። when you decide to do such kind of things ይሄ ሰውዬ 18 ዓመት 19 ዓመት 20 ዓመት 30 ዓመት የዘራውን ለማጨድ ዝግጁ ናቸው። ዝግጁ ካልሆናችሁ don't do that። የባላችሁን ብቻ ነው ልታጭዱ የሚገባው። ወንዶችም የሚስታችሁን ብቻ ነው ልታጭዱ የሚገባው። የሌላ ሴት እንዳታጭዱ። እግዚአብሔር ይጠብቃችሁ። ከእንደዚህ አይነቱ ክፉ ነገር ይጠብቃችሁ።